አድማጮቻችን እንዴት ሰነበታችሁልን? እንኳን ወደ ሸገር ሸልፍ መጣችሁ ብያለሁ። ዛሬም እንግዲህ ለእናንተ ምርጥ ናቸው ያልናቸውን ጽሑፎች ይዘን መጥተናል። ኢትዮጵያ መድፌ መስራት ትችላለች። ይሄ በመቀጠል የሚቀርበው የአንተነህ ግዛው ጽሑፍ ርዕስ ነው። ዘና እንደሚያደርጋችሁ አስባለሁ። እሱንም ስሙልኝ ብያለሁ። ተበሳጭተዋል የኔታ ልዑል ቃል። ታሪካቸውን የሚያደበዝዝ በጎ ሥራቸውን የሚያጣጥል ጥያቄ ስለጠየቃቸው ተናደዋል። የቄስ ትምህርት ቤትን ጠቀሜታ በማጣጣሉ አስቆጥቷቸዋል። አታውቋቸውማ እነ ተዋበን እነ ጌትዬን እነ ሶስናን አታውቃቸውማ። ተጣነታቸው አንስተው እኔ ቤት ፊደል ቆጥረው አድገው ኮሌጅ የበጠሱትን አገር ጉድ ያሰኙትን የደብሬን ልጆች አታውቃቸውማ። ብርጭቆው ውስጥ የቀረውን አተላ ነቅነቅ አድርገው አግዳሚ ወንበር ስር ፈነጠቁት። የኔታ ልዑል ቃል ሲበሳጩ ግራ ትከሻቸውን መስበቅ ይወዳሉ። እንጃ እንግዲህ ይሄ ጓደኛዬ ግን በእርሶ አለንጋ ተማሮ ትምህርት ርም ብሎ እንደቀረን የነገረኝ አለ ዘውዱ ከጎኑ የተቀመጠውን ወጣት ብርጭቆ በያዘ እጁ እያመላከተ። እስንቶ ድሮም ለቀለም አልጣፈውም። ያነዚህ ሕጣን እያለ የነደብሪቱ ልጆች ተግተው ፊደል ሲቆጥሩ እሱ በቤሳ ምላጭ የልብሳቸውን አዝራር መቁረጥ ነበር ስራው አሉ የኔታ እንዳልሰማ ቀርቅሮ ግብጡ የሚፈለፍለውን የዘውዱን ጓደኛ ባገጫቸው እየጠቆሙ። ቤቱን የሞላው ጠላ ጠጪ ደመቅ አድርጎ በመሳቁ የኔታ ተደሰቱ። እኔ ልሙት ቀለም ርሙ ነበር እኮ ተዋበና ጌትዬ ፊደልና ዳዊት ጨርሰው አስኳላ ሲገቡ እሱ አምራቾች ገብቶ ቀረ እናንተዬ አሉ የኔታ ልዑል ቃል። አምራቾች ደብረ ማርቆስ ውስጥ ያለ የጠላ ጠማቂዎች ሰፈር ነው። ይተው እንጂ የኔታ የእርስዎ ልጆችስ ቢሆኑ እንኳን ኮሌጅ ሊበጥሱ ከ8ኛ ክፍል ተሻግረዋል። የጠላውን ገፈት እንትፍ እያለ ሳይመለስላቸው መውለድ እኮ ቋንቋ ነው። የቀለም ልጆቼ ባልወልዳቸውም ልጆቼ ናቸው። እናገራለሁ። እኔ የሊቃን አባት ነኝ። ፊደል አስቆጥሬ ለወግባ በቃዋቸው ልጆቼ እኮራለሁ። ግራ ትከሻቸውን ሽቅብ ሰበቅ አደረጉና ለሽንት ወጡ። በርቱ ናቸው አንተ አለ ጥግ ላይ የተቀመጠው ግንበኛ። ይኸው ስንት ዘመን አያረጁ አያወጡ ያው እንደነበሩ አሉ አከለበት። ሁሉም ስለ የኔታ ያለውን አስተያየት መሰንዘር ጀመረ። የኔታ ልዑል ቃል ደብረ ማርቆስ ከተማ አበማ ተብሎ በሚጠራው ሰፈር ነጭ ላም ናቸው። የመንደሩን ሕፃናት ሰብስበው ፊደል ሲያስቆጥሩ ይውላሉ። የለም ታየው እንደው ታየውማ ወልደሽ ተጠቀሚ ባይልሽ ነው እንጂ ለአንድ ልጅሽ በወር 5 ብር መክፈል ከፈለሽ። ከወደ ውጭ የኔታ ድምፅ ተሰማ። ታየውማ እሱን አንቺ ሰምቻለሁ። የቄስ ትምህርት አይበጀውም ብለሽ ነው አሉ የትነት የሚደርሰውን ብላቴና ከኔ ቤት አስወጥተሽ ክንዴ ጋንተር ያስገባሽው። ጠጪው በሙሉ ጆሮውን ወደ ውጭ ወር አደረገ። እኔስ የኔታ ቤት ይሻልሃል ብዬው ነበር እኮ እናንተ። ያንዲት አሮጊት ሰላላ ድምፅ በይተው እንደው ባያድለው ነው አንቺም ባይልልሽ ነው። እንደ ጥሩ አይነት ልጆች ልቦናው እኔ ቤት ተስሎ ኮሌጅ በጥሶ ስራ ይዞ በወር ይቁረጥልሽ ባይልሽ ነው። ወዜ ጠገበ ቀበቷቸውን እየሸመቀቁ ወደ ጠላው ቤት ዘለቁ። ይኑሩ የኔታ ይኑሩ አሉ ጠጪዎች ከተቀመጡበት ብድግ ብለው። አረ በአምላካችሁ ተቀመጡ እንጂ በአምላካችሁ። ወደ ቦታቸው አመሩ። ቀበቷቸውን ደጋግሜ ያየሁት ራሱ ነው። ከረጅም ዓመታት በፊት የማውቀው ቀበቶ። ልጅ እያለሁ እሳቸው ቤት ፊደል ስቆጥር የማውቀው ቀበቶ። በዚህ ቀበቶ እጆቼ ደም እስኪመስሉ ውሃ እስኪቋጥሩ ተገርፌያለሁ። ይሄ የኔታን ወገብ የዞረ ቀበቶ ታላላቆቻችንን ሸኝቶ እኛን ተቀብሎ አሰናብቶ ይኸው ዛሬ የዛሬዎቹን ተረኞች ተቀብሏል። ቀበቷቸውን እያየሁ ወደ ልጅነት ዘመን የተመለስኩ። የኔታ አንድ ክፍል ቤት በመጋረጃ ለሁለት ትከፈላለች። በዋናው በር ሲገባ ባለው ክፍል ውስጥ ወፈፍራም ግንዶች ተደርድረዋል። ቀን የተማሪዎቻቸው መቀመጫ፣ ሲመሽ የልጆቻቸው ትራሶች ናቸው። ግድግዳ ላይ የተንጠለጠለው የፊደል ገበታ ቀለሙን ቀይሮ ወይቧል። ጥግ ላይ ያለችው በርጩማ የኔታ ዙፋን ናት። ሳት ብሎት እሷ ላይ የተቀመጠ ክልፍልፍ ተማሪ መከራው ይበዛል።
የፊደል ገበታውን በስንደዶ እንጂ በጣት ለመንካት የደፈረ ስድ ልጅ አሳሩን ነው የሚየው። እናቴ የወሩን ክፍያ ሰጥታ ለኔታ አደራ እንግዲህ ሁሉንም በርሶ ጥየዋለሁ ብላ ያስረከበችኝ ዕለት የተሰማኝ ደስታ አፍታም ሳይቆይ ነበር ወደ ፍራቻ የተለወጠው። ጌትዬ የኋላ ቆሞ ፊደል ያስቆጥራል። ተማሪው እሱን እየተከተለ ፊደላቱን ይጠራል ከአባቡ በቀር። አባቡ አፍንጫውን ቀስሮ ዙሪያውን ሲያነፈንፍ ቆይቶ የኔታ ሸተተኝ ሲል ድምፁን አሰማ። ምንድነው የሚሸትህ? አፈጠጡበት የኔታ ከበርጩማቸው መረ ብለው ተነስተው ሽንት ነው እየተርበተበተ መለሰ። የኔታ አይኖቻቸውን ከአባቡ ነቅለው ወደ ተቀረው ተማሪ ላይ ወረወሩ። ማን ይሽና? ግንዱ ላይ በተደረደሩ ነው ተማሪዎች አፈጠጡ። አረኔ ያለው ምትየዋ ስላሶችን እኔ አልሸነሁም፣ የኔታን ያልሸነው። ሁሉም እየተቀባበለ ራሱን ነፃ ለማድረግ ተጣደፈ። እኔ ግራ ገባኝ። እንዳያዩኝ ተጠንቅቄ እጆቼን ወደ ጭኖቼ መካከል ላኳቸው። የረጠበ ነገር አላገኘሁም። የኔታም ሆኑ ሌሎች ነባር ተማሪዎች ስለሸናው ሰው ማንነት እንደማያውቁ ከቀናት በኋላ ጌትዬ የኋላ ነግሮኛል። ሌሊት ግንዶቹን ተንተረሰው የሚያድሩት የኔታ ልጆች ናቸው። እኔ የምለው ግን ሌሎቻችሁ ሽንቱ ሸታችኋል? ኮስተር አሉ የኔታ። አሸታታሪብ ሁሉም በአንድ ድምፅ እኔን ጨምሮ። የኔታ ወደ አባቡ ዞረው በሌባ ጣታቸው ጠሩት። ተወኝ አላልኩህም? ይህን ቅጥፈት አላልኩህም ወይ? አላልኩህም ወይ? አንተ ተወኝ አላልኩህም ወይ? ይህን ቅጥፈት አንተ ተወኝ አላልኩህም ወይ? ቀበቷቸውን ፈተው እስኪ ደክማቸው ገረፉት አባቡን። እኔ ባንተ ቅጥፈት አገር ጥዬ ልጥፋ ወይ? ንገረኝ እንጂ እኔ ባንተ ተንኮል ጨርቄን ልጣን ወይ? እንዲሁ ከምን የመጣ ኩሸት ነው ያልሆነው ሆነ ማለት አንተ ጆሮህን አንተ አንዴው ጆሮዋን ግራ ጆሮውን አንጠልጥለው አወጡትና እጁ እስኪቀላ ገረፉት። በል እንጂ ንገረኝ፣ ከየት የመጣ ሽንት ነው ለአንተ ብቻ የሚሸትህ? ምንድን አንተ እንደ እየጠየቁ ጭኖቹ መሃል ዘልቀው በቁንጥጫ ለመዘጉት። ይቅር ይበሉኝ በእናትዎ፣ ታውቀው ነው የራሴ ማለት የኔ ሽንት ነው የሸተተኝ። በእናትዎ ሞት ስላላቸው ነው መሰል ግርፋቱን ትተው ሁለተኛ እንዳይደገም ብለው በርጩማቸው ላይ ተቀመጡ። አባቡ ሳጉን ለማፈን እየሞከረ ጉልበታቸውን ስሞ ከጎን መጥቶ ተቀመጠ። የኔታ ቁጡ ናቸው። የእሳቸውን ትእዛዝ የተላለፈ ክልፍልፍ ተማሪ አይቀጡ ቅጣት ካልቀጡ ንዴታቸው አያልፍላቸው። አሊያም ከጓዳ የተጣደው ሙቅ ሲገነፍል ልጃቸው ችጉ በሚያሰማው የድረሱልኝ ጩኸት ተደናግጦ መጋረጃውን ገልጦ ወደ ጓዳ አንገቱን ያሰገገ ተማሪ የሚጠብቀው የከፋ ቅጣት ነው። የኔታን ቤት የረገጠ ልጅ የቀለም ቀንድ ይሆናል የሚሉት የመንደራችን እናቶች ማልደው ልጆቻቸውን ለኔታ ያስረክባሉ። የኔታም ተቀብለው ፊደል ሲያስቆጥሩ ግብረ ገብ ሲያስተምሩ ይውላሉ። መስረቅ ይላሉ የኔታ ከተማሪዎች ፊት ለፊት ቆመው። ኃጢአት ነው እንቀበላቸዋለን። መዋሸት ይቀጥላሉ። ኃጢአት ነው መቅጠፍ ይሰልሳሉ። ኃጢአት ነው በጭብጨባ እንቀበላቸዋለን። ኃጢአት ነው። አንድ ማለዳ እንደተለመደው የግብረ ገብ ትምህርት ተጠናቆ ለረፍት ወጥተናል። በቡድን ተከፋፍለን ስንጫወት ቆይተን ወደ ክፍል ስንገባ ልጃቸው ችጉ እቅፍ ሙሉ ወረቀት ይዞ ወደ ጓዳ ሲሮጥ አየነው። የተማሪውን ደብተር እየገለጠ ያሻውን ያህል ወረቀት ሲቀድ ነው የቆየው። ተጣድፎ ወደ ጓዳ ሊገባ ሲል ደረስንበት። እናቴ የገዛችልኝ ባለ 16 ቅጠል ደብተር መሬት ላራሹ የሚል ሽፋኑ ብቻ ጠበቀኝ። የእናቴ ቁጣ እየታየኝ አይኖቼን ባቀረሩ። የኔታ አልኳቸው እየተናነቀኝ። ምን ወጋ? በፊደል መጠቆሚያ ለበቅ ጀርባቸውን እያከኩ ጠየቁኝ። የደብተር ሉክ ጠፋኝ። ተንሰቀሰቁ። አይደረግም። የቼ የማን ሥራ እንደሆነች ያውቃለሁ። አውጣት። አንድ ባንድ ተማሪውን በቁጣ አፍጥጠው መመርመር ጀመሩ። ሁሉም ከሳቸው ለማምለጥ አይኖቹን ወደ ጓዳ ላክ። ምንድነው መቀላወጥ? እናንተ ወደ ጓዳ አትዩ አላልኩም ወይ? እናንተ ቁጣቸው ጨመረ። አውጣት
እግዚአብሔርን ብለዋል። አዎ ብለዋል። ወይኔ ያረማ ብለዋል። ሁሉም አይኖቹን በፍጥነት መልሶ በአንድ ድምፅ መልስ ሰጣቸው። እና ትእዛዜ አይከበርም ወይ? አፈጠጡ መልሰው። ተማሪው የሚመልሰውን አጥቶ ይቁለጨለጫል። አንቱ የኔታ ምን አለ እንዲያው ታገር ባይነጥሉኝ። ደብር የሞተች ተብሎ እድርተኛው ድንኳን እየጣለ እሶ ተማንም ውሪ ጋራ እዚህ ይሟገታሉ አሉ ሚስታቸው ከመጋረጃ በስተጀርባ የሆነ ነገር እየወቀጡ። ጎመን ዘር ሳይሆን አይቀርም የሚወቅጡት ማሰሻ ይሸታል። ደብሬኔዋ ወደ ጓዳ ዘለቁ የኔታ እሳ አረጋገጡላቸው ሚስትየዋ። የኔታ ካፖርታቸው ላይ ጋቢ ጣል አደረጉ። አሁን የእንግሊዘኛ ትምህርት ክፍለ ጊዜ ነው። ወርቅ ያስተምራችኋል። እኔ ቀብር ደርሼ መጣሁ። ትእዛዝ አስተላልፈው ወጡ። ወርቄ የኔታ ልጅ ነው። የአምስተኛ ክፍል ተማሪ ነው። የኔታ እንኳን እንዲህ ጉዳይ ኑሮባቸው ድሮም ቢሆን በእንግሊዘኛ ክፍለ ጊዜ ወርቄ እንዲያስተምር ነው የሚያዙት። ወርቄ በእንግሊዘኛ ችሎታው ከየኔታ እንደሚበልጥ ውስጡን ይወራል። እኔ ስለ ደብተሬ፣ የኔታ ስለ ደብሬ ስናለቅሷል። እየነገርኳችሁ የኔም ቤት የረገጠ ልጅ ልቦናው መስላት እርግጥ ነው አሉ የኔታ ጠላቸውን በአንድ ትንፋሽ ጨልተው። አተኩሬ አየኋቸው። ከረጅም ዓመታት በፊት የማውቃቸውን የኔታን አየኋቸው። ግንባራቸው ላይ የማላውቃቸው መስመሮች ይታዩኛል። ምን ሆናችኋል እናንተ እያልኳችሁ የኔም ፊደል የቆጠረ ወድቆ አይወድቅም። ስንቱን ለወግ አበቃሁት እንዴ የአገር መኩሪያ ሳደርገው ኖሮ። በኩራት ሲናገሩ ቆይተው ድንገት ሐዘን ቢጤ ፊታቸው ላይ ተንጸባረቀ። አይሄ አሁን እንዲህ ቀን ሊያብድ የማይሆን ሊሆን አሁንማ ነገሩ ሁሉ ቅጣጣ። የማንም ልቅምቅም አስተማሪ ነኝ አለ። አዳሚና ሞኘው ትምህርት ዋዛ ሆነ። ማንም ዘሎ ያወካው ጀመረ። ትከሻቸውን ሽቅብ ሰበቁ። ጠጪው በሁለት ጎራ ተከፍሎ ግብጦ ፕሮቲን አለው የለውም እያለ በመከራከር ላይ ስለነበረ የኔታን ያዳመጣቸው አልነበረም። ለቃል ጾሙን ያድር ይመስል አዳሚ ልጁን ወደ ክንደንጋንተር ይልካል። አላየንም ዘመናዊ ትምህርት ብለው አይኖቻቸውን ወደ እኔ ላኳቸው። ፈራቸው። አይኖቼን ሰበር ሳደርጋቸው የኔታ ባዶ ብርጭቆ ላይ አረፉ። ፈራ ተባ እያልኩ ወደ ብርጭቋቸው እየጠቆምኩ የኔታ ይጠጡ እንጂ በማለት ፈገግ ብዬ ጠየቅኳቸው። ይባርክ የኔ ልጅና ነስቲ ቀጄ ይባርክ እናቴ አሉ የኔታ። ጠላቀጅዋ ብርጭቆውን ሞልታ ዞር ስት ወደ እኔ ጠጋ ብለው እስቲ እየተጫወተ መጫወት መልካም ነው ብለው ጀመሩ። ስለምን መጫወት እንዳለብኝ ሳስብ ከፊታቸው በሳህን የተቀመጠ ግብጦ አንስተው እንድዘግን ጋበዙኝ። ልጅ አለህ አሉኝ ጥቂት ሲያስቡ ቆይተው። አንድ ሴት ልጅ አለችኝ መለስኩላቸው። አስተምራት፣ እውነቴን አስተምራት። ያስተማሩት ልጅ ጥሎ አይጥልም። ጾም አድሮም ቢሆን ልጅን ማስተማር በጎ ነው። ወደ እኔ ላካት። አንገቴን በመስማማት ስነቀንቅ ቆይቼ ለነገሩ ዘንድሮ ብዬ መናገር ስጀምር መልሰው አቋርጡኝ። ላካተማ ልቡን ሆና አበረዋለሁ። እኔ በፊት የቆጠረ እንዲያው ማን ይችላል መሰለህ? ፈገግ አሉ። እንደገኛቸው እስቲ ቅጅላቸው አልኳት። ቀጅዋል። ወሬያቸውን በማቋረጥ የሚገርፉ ይመሰለኝ። አይ የመቼም ያስቸገርኩ እናቴ አሉኝ እየተቅለሰለሱ። ሌሎች ጠጮች የከንቲባው ደሞዝ ስንት መቶ ብር ይሆናል በሚል የጀመሩትን ክርክር በምክር ቤቱ የግሬደር ሾፌር ዳኝነት ለመፍታት ተስማምተው ኢትዮጵያ መድፍ ትሰራለች አሰራም የሚል ሌላ ክርክር ጀምሯል። መቼም ይኸውልህ ለብለህ አይመክሩም። እችን ልጅህን አስተምራት አደራ፣ ወደ እኔ ላካት። አዳሚ አሻንጉሊትና ሸርተቴ የልጅ ልቦና ያበራ መስሎት ክንደጋንተር ይልካታል። አለማወቁ ነው። ማን እንደቄስ ትምህርት ልጅ ሰው እንድትሆን ተፈለግ እንደኔው በእኔ ይሁንብ እንዲው ዝም ብለህ ወደ እኔ ላካት። አደራ የሚሰጡ ይመሰለኝ። ለመሆኑ ስራለህ አሉኝ። የግብጦ ፍሬዎች ዘግነው ተራ በተራ በጣቶቻቸው አፍ እየፈለፈሉ። ያኔ ድሮ የአባቡን ጭኖች ቆንጥጠው ይዘው ሲያፍተለትሉ ያየኋቸው የኔታ ጣቶች ዛሬ ሲንቀጠቀጡ ይታየኛል። ሙልጭልጭ የግብጦ ፍሬዎች ገለፈታቸውን በጣቶቻቸው ትተው ተስፈንጥረው ያመልጣቸዋል። ተወሮራ ያመለጠቻቸው የግብጦ ፍሬ በበት የተለቀለቀ ወለል ላይ ስታርፍ ወደ እኔ ተመለሱ። ስራለህ ወይ ብለው እንደጠየቁ ትዝ አለኝ። አዎ መለስኩላቸው። ዘገየህ እንዳይሉ ይፈርጅ። እንደኔ ያለ መምህር አስተምረዋል ማለት ነው። የኔን ደጅ የረገጠ እኔ ፊደል ያስተማርኩት ልጅ መምህርነት ቢያጣ ዶክተርነት ያጣ። የጥሩ አይነት ልጆችን አታይም? ይኸው እሷም ልጆቿም እንደመረቁኝ ነው።
የምመልስላቸውን አጥቼ ዝፈራ ዝጀር ቆየውና አፌ እንዳመጣልኝ ለነገሩ በትምህርት አይደለም ስራ ያገኘሁት አልኳቸው። ሰው በትምህርት ብቻ አይደለም ለወግ የሚበቃው። ለመሆኑ ስራ ምንድን ነው? በጥርሶቻቸው ውስጥ የተሰገሰጉ እኝግ ግብጦችን በምላሳቸው እያጸዳዱ ጠየቁኝ። ከቤተሰቦቼ በወረስኩት ሀብት ወደ ኢንቨስትመንት ገብቼ የሕፃናት ትምህርት ቤት ከፍቻለሁ። ጀምሬ ተውኩት። መልካም መልካም፣ እንግዲህ መልካም ይሁን አሉ አይኖቻቸውን ባዶ ብርጭቆ ላይ ተክለው። ዝም አልኳቸው። መልካም እንግዲህ እኛ ማረጀን ለስንት ዘመን ሰራን፣ ሙያችንን ለእናንተ አወርሰናል። እናንተ ናችሁ ተስፋዎቻችን። ብንወድቅ የምታነሱን፣ ብንራብ የምታጎርሱን እናንተ ናችሁ። ባዶውን ብርጭቆ ብድግ አድርገው መልሶ አስቀመጡት። ልጅ ነው ጧሪ። ያስተማሩት ልጅ ኋላ ኋላ ጧሪ ነው። እንዴት አድርገው ያስተማሩት ቢሉ ዘመናዊ ክንዴን ጋተር እየላኩ ያስተማሩት ልጅ አልፎ አልፎ ወገኑንም አገሩንም ይጦራል። አንተ ስኒን አባትህን ይኸው ሲጠማኛ ጠጣኸኝ አይደለም? ብርጭቆን እያዩ ቆዘሙ። አስተምራት፣ እውነቴን ነው ልጄን አስተምራት። ጥሩ ክንዴን ጋንተራለኝ አልክ። ዘንድሮ ሁሉም ነገር ተለውጧል። ትምህርት ተሻሽሏል። ዘመናዊ ትምህርትም ተስፋፍቷል። እሱ ነው እንግዲህ የሚሻላት። እዚያው እንግዲህ ጥሩ አድርጋ አስተምራት። ቀጅዋን በጥቅሻ ጠርተው ብርጭቋቸውን አስሞሉ። አላውቅም ብሎ ዝም ማለት እኮ ያባት ነው። ዘውዱ ወደ ግንበኛው አሻግሮ እያየ እናሲዝ አልኩ እኮ። ይሄው በምስክር ፊት በ10 ብርጭቆ ጠላ እናሲዝ፣ የተሸነፈ ይከፍላል። ግንበኛው እርግጠኛ ይመስላል። ምን አለ አዋቂ ሲወራ እንዲያው ብላችሁ ብታዳምጡ እናንተ ልጆች። እንደኔ ሁለታችሁም ተውነታው አልራቃችሁም። ዘውዱ የለም አሰራም ብለሃል። አንተኛው ትሰራለች ይባይነህ። እንደኔ ግን እንደሰማሁት ተሆነ ኢትዮጵያ መድፌ መስራቱን ሰርታለች። ግን ምንድነው ሁሉን ሰርታ እስታሁንም እምቢ አላት። ያስቸገራት ነገር የመድፌውን ቀዳዳ መስራት ነው። ጦሮተኛው ጣልቃ ገብቷል። ሰርታለች። አልሰራችም፣ ቀዳዳው ቀርቷታል። እግረ መንገድ ከተሰኘው የስብሐት ገብረ እግዚአብሔር መጽሐፍ ተረት የሚለውን ይዘናል። ዛሬ ደግሞ ወደ ተረት ዓለም ብቅ ብለን እንመለሳለን። ንግሥት ሻራዛድ ለንጉሥ ሻሪያር 1001 ሌሊቶች አከታትላ ተረቶቹን ነግረዋለች። ከተረቶቹ 7ቱ የሲንባድ መርከበኛውን አስደናቂ ጉዞዎች ይተርካሉ። ከ7ቷ አንዷን ልንገራችሁ። አስቀድሞ ግን የት እንደተናገርኳት ባጭሩ ልንገራችሁ። ከ18 ዓመት በፊት ማታ አንዲት ሴትዮ መጠጥ ቤት ውስጥ ነው። ሴትዮዋ የልጃቸው ልደት በሻማ፣ በከረሜላ፣ በለስላሳ፣ በኬክና 1 ደርዘን የሚሆኑ ጓደኞቿን በመጋበዝ እያከበሩለት ነው። አንዳንድ ወላጆችም መጥተዋል። ቴሌቪዥን ስላልነበር ሳይሆን አይቀርም ልጆቹ ተረት እንድነግራቸው ጠየቁኝ። ተረት? አዎ ተረት ሊነግሩን ነው ተባባሉ። ጸጥታ ሆነ። ምን አይነት ተረት አልኳቸው። የሚያስፈራ ወይስ የማያስፈራ? የሚያስፈራ ይሁንልን፣ የሚያስፈራ ይሻለናል። በጥንት ዘመን ባግዳድ በተባለችው የሱልጣን ሃሩን አልራሽድ ድንቅ ከተማ ውስጥ የሚኖር ሲንባድ የተባለ ነጋዴ ነበረ። ይነግድና ሀብት ሲጠራቀምለት ንግዱ ይሰለቸዋል። ሁል ቀን ሱቅ መዋል፣ ዕቃ መሸጥ፣ ገንዘብ መቁጠር ስልችት ይለዋል። መርከብ
ይገዛል ወይም ደግሞ ይከራይና ውዲቱን ባግዳድ ተሰናብቷት የባህር ላይ ጉዞውን ይጀምራል። አንድ ጉዞ ላይ ባግዳድን በለቀቁ ማለት በ2 ሳምንታቸው ማዕበል ተነሳ። ትልቅዬ ማዕበል። ጮኸው ጸሎት ቢያደርጉ መርከቢቱ ቀለል ብሏት እንድትሳፈፍ ብለው ጓዛቸውን በሙሉ ወደሚገላበጠው ባህር ቢጥሉ አልሆነላቸውም። መርከቢቱም ሰዎቹም ሰምተው ቀሩ። ሲንባድ ብቻ ትረፍ ሲለው የመርከቢቱ አካል የነበረ አንድ ትልቅ የእንጨት ምሰሶ አጋጠመው። አላህን እያመሰገነ እንጨቱን አቀፈውና እየተንሳፈፈበት ጥቂት ቀናት በረሃብና በውሃ ጥም ከተሰቃየ በኋላ አንዲት ደሴት ጋር ደረሰ። ተመስገን አላህ ምሕረትህ የማያልቅ እያለ ከልቡ እያመሰገነ ደሴቲቱን ረገጠ። ሲንባድ በድካሙና በረሃቡ ላይ የደሴቲቱን ዳርቻ ብቻ ትንሽ ተዘዋውሮ አይቶ ፍራፍሬ በየአይነቱ የበቀለባት ምንጭ አላት መሆኑን ተገንዝቦ ፍራፍሬውን በልቶ ውሃውን ጠጥቶ አይመጣፈጡ አላህን አመስግኖ ተኛ። ደሴቲቱ ሰው ያለባት አትመስል። በኋላ ተኝቶ አርፎ በቅቶ ተነሳ። የት እንዳለ ወዲያውኑ ታወቀ። ደሴቲቱን ዞሮ አያት፣ ፈተሻት። ከነ ፍራፍሬዎቿ ከነ ምንጮቿ ገነት ናት። ሰው ወይም የዱር እንስሳ የለባትም እንጂ ወፎች ብቻና ባህሩ ውስጥ አሳዎች። በኋላ ምናልባት ከሩቅ መርከብ ሲያልፍ ቢያይ መርከቡ ውስጥ ያሉ ሰዎች እንዲያዩትና መተው እንዲወስዱት በማለት ትንሽ ጉብታ ላይ ትልቅ የደረቅ እንጨት ክምር አዘጋጀ። በኋላ መርከብ ሲያይ እንጨቱን ይለኩሳል። ጭሱ ከሩቅ ይታያል። ሲንባድ ምንም መርከብ ሳያይ ሳምንት አለፈ። ደግነቱ ሰው ከመናፈቅ በቀር የጎደለው የለም። ገነት ናት ደሴቷ። አንድ ቀን ወደ ደሴቷ መሃል ገብቶ አንድ ምንጭ ሊሻገር ሲል ድምፅ ሰማ። ልጅ አለ አንድ ያረጀ ቀጥቃጣ ድምፅ። በኋላ ቢገላመጥ በዙሪያውን ባይ ሰው የለም። አረ ልጅ ሲል ደገመ። ያ የሚንቀጠቀጥ ድምፅ ዘወር አለ። አንድ ሽማግሌ ምንጩ ዳር ጥላ ስር ቁጭ ብለዋል። ሄዶ ወደሳቸው አቤት አባቴ አላቸው። ይኸውልህ እንደምታየው የዕድሜ ባለጸጋ ነኝ ልጄ፣ ጉልበት ግን የለኝም። ከወገቤ በታች ሽባ ነኝ። መጓዝ ሲኖርብኝ እንግዲህ በሰው ጉልበት ነው። ላጋጠመኝ ጉልበተኛ እንዲህ እንዳንተ ሁኔታዬን እነግረዋለሁ። ለአንድ ምዕራፍ ወይም ለ2 ምዕራፍ መንገድ ተሸክመህ ሊደክምህ ሲጀምር ታወርደኝና መንገድህን ትቀጥላለህ። ደሞ እድል ሌላ ከልኝ ሌላ ጎረምሳ ሲያልፍ ሳይ አሁን አንተን እንደጠራው እጠራዋለሁ። አሁን የነገርኩህን እነግረዋለሁ። ወጣት በሽማግሌ አይጨክንም። መቼስ 1-2 ምዕራፍ ያሻገረኛል። እባክህን ከጤና ጋር እንጀራ ይስጥህ። በኋላ ለሽማግሌው በጣም አዘነላቸውና ተሸክሞ ሊወስዳቸው ወሰነ። አቅፎ ሊያነሳቸው ሲል ሰማይ ልጅ አሉት። በዚያች በምትንቀጠቀጥ በሚያሳዝን ድምጣቸው ከልምድ እንዳገኘሁት ከምታቅፈኝ ወይ ከምታዝለኝ ሽኮኮ ብትለኝ ለሁላችንም ይሻላል። እሺ አለና ሲንባድ ሽማግሌውን ሽኮኮ ብሏቸው ምንጩን ተሻገረና ረጅም መንገድ ከሄደ በኋላ ደከመ። አባቴ እንግዲህ ደስ የሚለውት ቦታ ይምረጡ ላወርደውት ነው። የምን ማውረድ አልካንተ አሉና የሲንባድን አንገት በጭኖቻቸው ድንገት በኃይል ጥብቅ አድርገው በጣም አሳመሙት። እንዴ ኧረ አመመኝ ጮኸ። በኋላ እግሮቻቸውን ደረቱ ላይ ቆለፉ። ስማኝ አንተ ብለው አከሉበት ሽማግሌ። አሁን ድምጻቸው ውስጥ አንድም መንቀጥቀጥ የለም፣ ትዕዛዝ ነው ያለው። ስማኝ ከአሁን ሰዓት ጀምሮ ያንተ ሥራ እኔን መሸከምና ወዳልኩ ቦታ መውሰድ ነው። ሌላ ጭቅጭቅ የለም። ገባ? አንገቱን በኃይል ጭምቅ አርጉት። እሺ ገባኝ
በህመም እየተሽማቀቀ ውስጡ እድሉን እየረገመ ከሞቀው የባግዳድ ሱቁና ቤቱ ጥፋ ሂድ በቃ ብር በል ብሎ እዚያ ያደረሰውን ቀልቃላ ኮከቡን ረገመ። ሲንባድ ሽማግሌውን ሽኮኮ እንዳለ እየሄደ ውሎ ለመኝታ እሳቸው ወደ መረጡት ቦታ ሄዶ ተኛ። ሽማግሌው እንደተጠመጠሙበት በቃ ሁለቱም ይተኛሉ። እንዲህ ሲል በኋላ ከሲንባድ ስቃይ በስተቀር ደሴቲቱ ገነት ናት መቼስ። አንድ ቀን አንድ ትልቅ ቅል ቆረጠ። ግማሽ ገንቦ ያህል የሚይዝ በዚህ ቅል ውስጥ የበሰለ የወይን ፍሬ ቀጥፎ ሞላና ጭፍልቅልቅልቅ አድርጎ ውሃ ጨመረበት። በቅጠል ከደነው፣ በልጥ አሸገው። ጥቂት ቀናት ካለፉ በኋላ ሽማግሌው በዛው አካባቢ ሲነዱት ሲንባድ አስፈቀዳቸውና ቅሉን ወደ ተውበት ቦታ መጡ። አገኙት። ማን ይወስደዋል? በኋላ ቅሉን ከፈተና ቀመሰው። አየ ወይን ጠጅ፣ ለጥቂት ቀናት ህመሜን መርሻት ትሆኝኛለሽ ብሎ እያሰበ ሊጠጣ ሲል ረሱ አንተ አምጣ አሉ ሽማግሌው። ሲንባድን አፉን ሲያጣጥም ሰምተው ጥሩ ነገር ሳትሆን አትቀርም ብለው እያሰቡ ኧረ ለእርሱ አይሆንም ሲል አምጣ አሉትና በቃ ተቀበሉት። ወደዷት፣ ጠጧት። ወይን ጠጅ ምን እንደሆነ ሳያውቁ ቶሎ ጨረሷት። ሌላ እንድትሰራ አሉት። ሞቅ እያላቸው ሄደ። ሽማግሌው ሞቅ ከዚያ ዘና ሲያደርጉ የእግሮቻቸው ቁልፍ ባንገቱ ዙሪያ ላላ። ሲንባድ በልቡ ውስጥ ያለህን ስም እየጠራ በድንገት መንጭቆ ወረወራቸው። በኋላ ወደቁ። ሽማግሌው የሲንባድ እፎይታ ይታያችሁ። ሲንጠራራ፣ ሲዘል፣ ምንጭ ፈልጉ፣ ሲታጠብ ተመስገን ሲል ከዚያ ውዲቱን ከተማ ባግዳድን አስታወሰ። ከወራት በፊት ለአላፊ አግዳሚ መርከበኞች በተስፋ ሲለኩስላቸው ወደ ከረመው እንጨት በኩል አመራ እና ድንገት ቆመ። ሽማግሌውን ወደ አራገፈበት ቦታ ተመለሰ። በኋላ በስጋት ተኝተው ያንኮራፋሉ። ደህናዊ መከራ ብሏቸው ሊሄድ ሲል አንድ ሐሳብ መጣበት። ደሞ የፈረደበት ሌላ ምስኪን ሊያጋጥመውና እንደኔ ሊነዱት ብሎ አሰበ። ከዛ ትልቅዬ ድንጋይ አነሳና ይዞ ጭፍልቅ አድርጎ ገደላቸው። ሽማግሌው ጸጥ አሉ። አቤት ያችን ሌሊት ሲንባድ የተኛው እንቅልፍ! ብዙ ሳምንታትም ሳያልፉ በደሴቲቱ አጠገብ የምታልፍ መርከብ የእርሱን ጭስ አይታ መታ ይዛው ቀዘፈች። ዙሮ ሲንባድ ውድ ከተማው ባግዳድ ደረሰና አላህን አመሰገነ። ተረቷና ልጆቹ ገና ሳይላቀቁ ከኋላ የነበሩ አንድ ሰውዬ አቤት አንጀቴን አራስክልኝ አሉ። እንዴት አልኳቸው። እኔ ተረቱን የነገርኩት ለልጆች፣ የሳንቸው አንጀት ምን አገባው? ሰክሮ አውርዶ መጨፍለቁ። አየህ እኛም እንደዚያው አውርደን ባንጨፈልቀው ምን አለ በለኝ። ምኑን መቻጣው? አይ እናንተ ጋዜጠኞች! የተንኮል ፈገግታ አሳዩ። አሁን ገና ገባኝ። ስለ ደርግ መንግስት ኖሯል ለከኛውት ቤታቸው ተወርሷል፣ ጥቅማቸው ተነክቶባቸው ከሚባሉት አንዱ ሰው የማይቀር ተረቴን እንኳን አንዱንም አልሰሙት። ይሄ ተረት ከብዙ መቶ ዓመታት በፊት በአረብኛ የተነገረ ነው። እንዴት የዛሬን የኛን አገር ሁኔታ አነጻጽሮ አሽሙር ሊነገርበት ይችላል? አይገርምም? ተበሳጨሁባቸው። እዚያ ላይ አይደል እንደ ሚስጥሩ። አይ ጉድ! የተማረ ይግደለኝ። ኧረ እባክዎትን ጨርሶ አይገናኝም። አይ ምሁር ሲናገር እኮ ነው። አይ በኋላ መጠጥ ቤቱን ጥየው ሂጄ እቤቴ ስገባ አንድ ነገር በጣም ገረመኝ። በቃ እዚህ ሀገር የሚነገር ነገር ሁሉ ተረቱ ሳይቀር እየተቆለመመ ፖለቲካ ሆነ ማለት ነው።
ቆይ ታሪክ ሁሌም ቀኑን ጠብቆ ነው እንደመዘከር ያለበት? ዛሬ ስለ አድዋ ብናነሳስ ምን ይለናል? ስለ አድዋ ቀላልና ደስ የሚሉ ወጎች። ጸሐፊው ከበደ ደበሌ ሮቢ ነው። የዳገቱ ወሬ 120 ሺህ የገበሬ ሰራዊት፣ የሰላም ጊዜ ገበሬ፣ የጦርነት ጊዜ ወታደር በባዶ እግሩ 1000 ኪሎ ሜትር ወደ አድዋ የጦር ግንባር እየተመመ ነው። ከዚህ ውስጥ 29 ሺህ የሚሆነው ፈረሰኛ ነው። በ1888 ዓመተ ምህረት ከ15 ዓመት በፊት ሰራዊቱ እየፎከረ እየሸለለ እየዘፈነ እያወጋ እንደዚህ ስለሚተም በዚህ ላይ አገራዊ ፍቅር ተጨምሮበት ድካም ሳያገኘው ነው የሚጓዘው። ይሁንና መንገዱ ዳገት በሚሆንበት ጊዜ የቱንም ያህል ብርቱ ቢሆን የቱንም ያህል ቢታገሱ ሰው መድከሙ ጉልበት መዛሉ አይቀርም። በዚህ ጊዜ የአገሪቱ ንጉሠ ነገሥትና የአፍሪካው የገበሬ ሰራዊት ጠቅላይ ጦር አዛዥ ዳግማዊ አጼ ምኒልክ እስኪ ያንን የዳገቱን ወሬ አምጡት ይላሉ። ከሰራዊቱ መሃል አንዱ ወግ መጠረቅ የሚችል የዳገቱን ወሬ ማውራት ይጀምራል። የዳገቱ ወሬ ሲወራ የላመ ጉልበት ይጠገንና የደከመ አካል ድካሙን አድክሞ በብርታት ደስ እያለው እያወራ እያውካካ ዳገቱን ይወጣል። የዳገቱ ወሬ የሴትና የወንድ ፍቅር፣ የከንፈር ወዳጅና የአልጋ ላይ ጨዋታ ነው። የመቀሌ ውጊያ። ከአድዋ ጦርነት በፊት የአምባላጌና የመቀሌ ውጊያዎች ተደርገዋል። መቀሌ በኢጣሊያ ቅኝ ገዢ ወታደሮች ቁጥጥር ስር ናት። የከተማዋ ዙሪያ በምሽግ ታጥሯል። በወታደራዊ ቋንቋ መገናኛ ቦይ በሚሉት በምሽጉ ውስጥ አረር ወይም ጥይት የቃመ ጠመንጃ የደገኑ የአውሮፓ ኮሎኒያሊስት ወታደሮች አሉ። ከምሽጉ አፋፍ ላይ እሾሃማ የሽቦ አጥር አለ። ከሾሃማው የሾህ አጥር ቀጥሎ ፈንጅ አለ። ፈንጂውን አለፍ ሲል የጠርሙስ ስብርባሪ ተበትኗል። የኢትዮጵያ የገበሬ ሰራዊት በባዶ እግሩ ሆኖ ጋሻውን እያነጠፈ በጀግንነት እየተዋጋ የጠርሙሱን ስብርባሪ ቢያልፍ ፈንጂው፣ ፈንጂውን ቢያልፍ እሾሃማው የሾህ አጥር፣ በዚህ ሁሉ መሃል ደግሞ ከምሽጉ ውስጥ የሚተኮስበት ጥይት አለ። ስለዚህ መቀሌን ለመያዝ የተደረገው ውጊያ የሰራዊታችንን መስዋዕትነት አበዛው። ይህንን ያስተዋሉት ለፈረንጆች ሚሊኒየም ፎከስ ኦን አፍሪካ ላይ ለሚሊኒየሙ ምርጥ ሰውነት የታጩት እቴጌ ጣይቱ መላመቱ መላው እንዲህ ነው። ለመቀሌ ከተማ ጥቅም የሚውለውን ውሃ እንያዝ አሉ። 500 የገበሬ ሰራዊት በሌሊት ተጉዞ ውሃውን ተቆጣጠረ። ጣይቱ ለዚህ ሰራዊት ስንቅና ትጥቅ ወይም ቀለብ ሳይጓደል እንዲመላለስ ያደርጋሉ። የመቀሌ የኢጣሊያ ጦር አዛዥ ኮሎኔል ጋሊያኖ ነው። ጋሊያኖ ወታደሩና እንስሳቱ በምሽግ ውስጥ ያለውን ውሃ እንዲጠቀሙ አዘዘ። ከቀናት በኋላ በምሽግ ውስጥ ያለው ውሃ አለቀ። ወታደሮቹ ወይን ጠጅ መጠጣት ጀመሩ። እንስሳቱ መጠውለግና መሞት፣ በውሃ ጥም መቃበዝ ጀመሩ። ጥቂት ወታደሮቹ የሚጠጡት ቆይቶ ቪኖ አለቀ። ኮሎኔል ጋሊያኖ ከመቀሌ ከተማ ከነሰራዊቱ ነቅሎ ወጣ። ሴትና መላ እንዲህ ነው። ምርኮ። በአድዋ ጦርነት 56ቱም የኢጣሊያ መድፎች ሙሉ ለሙሉ ተማርከዋል። እንዲሁም በርካታ የቡድን መሳሪያዎችና የነፍስ ወከፍ ጠመንጃዎች ከ1000 ጥይቶች ጋር፣ ሌሎችም አውሮፓዊ የጦር ሜዳ ጓዞች ከበርካታ የኢጣሊያ ወታደሮች ጋር ተማርከዋል። በኢትዮጵያ የገበሬ ሰራዊት ወደር የሌለው ጀግንነት ከተማረኩት አንዱ ጄኔራል አልቤርቶኒ ነው። በጦርነቱ ማግስት ከጧቱ 4 ሰዓት ምርኮኞች በሚኒሊክ ድንኳን አጠገብ ሲያልፉ የኢትዮጵያ ገበሬ ሰራዊት እየፎከረ እየሸለለ ያሳልፋቸዋል። ኮሎኔል ጋሊያኖ አድዋ ላይ ተማርኮ የሚኒሊክን ፊት ከማይ ግደሉኝ ብሎ ቢል እውነትም የሚኒሊክን ፊት ከምታይ ብትሞት ይሻላል ብለው በቃ ገላገሉት። የምርኮ ዕቃ ወደ መሃል ኢትዮጵያ የተጋዘው በ500 አጋሰስ ተጭኖ ነው። ልጇ የተማረከባት እናት።
ከታላቁ የአድዋ ድል በኋላ ዳግማዊ አጼ ምኒልክ ከጣሊያን ሀገር የተጻፈ አንድ ደብዳቤ ደረሳቸው። የደብዳቤው ፍሬ ሐሳብ በአስተርጓሚ ይገለጥልኝ ቢሉ ተገለጠላቸው። እንዲህ ይላል። አንዲት ልጇ የተማረከባት ኢጣሊያናዊት እናት ደብዳቤ። ልጄ በውትድርና ወደ አፍሪቃ ኢትዮጵያ ሄዶ ከተለየኝ ቀን ጀምሮ እያለቀስኩ ነው። አሁን ደግሞ መማረኩን ሰምቻለሁ። ከልጄ ጋር በቶሎ በአካል እንድገናኝ በየቀኑ ቅድስት ማርያም ቤተክርስቲያን እየሄድኩ አለቅሳለሁ እያለ ይቀጥላል። የደብዳቤው የመጨረሻ አንቀጾች መማጸኛ ናቸው። ምኒልክ ለቅሶሽ በእግዚአብሔር ዘንድ ተሰምቷል፣ ልጅሽን በሰላም ወደ ጣሊያን ሀገር ሰድጄልሻለሁ ከሚል መልእክት ጋር ተማራኪውን የኢጣሊያ ወታደር በመርከብ በጅቡቲ በኩል ወደ ሀገሩ ሰደዱት። ከጥቂት ዓመታት በኋላ ሁሉም ምርኮኞች ግብር ገብተው በልተው ጠጥተው ጨፍረው ደንሰው በሰለጠነ ሀገርና በሰለጠነ መንግስት ደንብ ወደ አውሮፓ ተላኩ። ምኒልክ እድገትና ልጅነት። ምኒልክ በሸዋ የ12 ዓመት ሕፃን ሳሉ ቴዎድሮስ ካሳ ኃይለ ወልደ ጊዮርጊስ በጎንደር ንጉሠ ነገሥት ዘኢትዮጵያ ተብለው ነግሰው ነበር። መይሳው ካሳ አባ ታጠቅ ካሳ እንደነገሱ ከሀገር ውስጥ ሥራዎቻቸው አንዱ ዘመነ መሳፍንትን ማስወገድ ነበር። ይሄ የጎጃም ንጉሥ፣ የትግራይ ንጉሥ፣ የሸዋ ንጉሥ የሚለውን ይህን እየሰሩ ሸዋ ሲደርሱ የሚኒሊክ አባት ንጉሥ ኃይለ መለኮት ታመው ተኝተዋል። ኃይለ መለኮትን ካሳ መጣ ቢሏቸው በታመሙበት በድንጋጤ አረፉ። ቴዎድሮስ ሚኒሊክን ይዘው ወደ ጎንደር በጉዞ ላይ ሌሊት የሕፃን ለቅሶ ሰሙ። ማን የሚያለቅሰው ቢሉ ሚኒሊክ ለምን በሰንሰለት ታሰርኩ ብሎ ነው የሚያለቅሰው አሏቸው። እርሱ ልጅ ነው ፍቱት አሉ ቴዎድሮስ። የኋላ ንጉሥ ሲሆን ሳይታያቸው ቀርቶ አጠር ያለችውን ያንተን ግዛውን አንድ ጽሑፍ እናነባለን። ቮለንቲር ጠራጊ የጽሑፉ ርዕስ ነው። ደሃ የመሆን ስጋት አይደለም ከሚወደው እንቅልፍ ጋር ያጣለው። ለደሃ አብዝቶ ማዘን ነው ማልዶ ከእንቅልፍ መንቃት ያስጀመረው። ካልረፈደ ካልጋው የማይነሳ እንቅልፋም ሰው ነበር። አሁን ግን ማልዶ መንቃት ጀመረ። በውድቅት ሌሊት ይነቃል። ካልጋው ይወርድና የዶርም ጓደኞቹን እንዳይቀሰቅስ ተጠንቅቆ የዶርሙን በር በቀስታ ከፍቶ ወደ ኮሪደሩ ያማትራል። ዙሪያ ገባው ጭር ማለቱን አረጋግጦ ኮሪደሩ ላይ ተጋድመው ከሚያዛጉ የቆሻሻ ማጠራቀሚያ ቅርጫቶች አንዱን ብድግ ያደርጋል። ኮሪደሩን ከሞላው ቆሻሻ እያፈሰ ቅርጫቱ ውስጥ ይሞላል። እርጥብ ደረቁን ሳይጠየፍ እየተጣደፈ ይለቃቅማል። በተቻለው አቅም ኮሪደሩን ከቆሻሻ ለማጽዳት ደፋ ቀና ይላል። ጊዜ ካገኘ ወደ መጸዳጃና መታጠቢያ ቤቶች ይገባና ያለመታከት ቆሻሻውን ያጸዳል። እየተጣደፈ ሌሊቱ ከመንጋቱ ተማሪው ከመንቃቱ በፊት የቻለውን ያህል ቆሻሻ ለቃቅሞ ወደ ዶርሙ ይመለሳል። እንዲህ ማድረግ የጀመረው በህንጻው ነዋሪ ተማሪዎች ተስፋ ቆርጦ በከፍተኛ ብስጭት እንቅልፍ አጥቶ ያደረለት ነው። ከዚያ በፊት ባገኘው አጋጣሚ ሁሉ ተማሪዎች ቆሻሻን በአግባቡ እንዲያስወግዱ ይመክርና ያገባባ ነበር። የሚሰማው አላገኝም። ኮሪደሩ ነጋ ጠባ በቆሻሻ መሞላቱን አላቋረጠም። ይህም ሆኖ ግን የህንጻው ንጽህና ለማስጠበቅ መጣሩን አልተወም። ቢመክሩት እምቢ ያለ ተማሪ ቢያስፈራሩት በእጄ ሊሆናል ሲል አሰበ። አስቦ አልቀረም። ለማስፈራራት ሞከረ። ሙከራው ከንቱ ድካም ሆነ። በሙከራው የህንጻው ቆሻሻ የበለጠ ጨመረ። ከህንጻው መግቢያ አለፍ ብሎ ወለሉ ላይ የወደቀውን ወረቀት ሲያይ በህንጻው ተማሪዎች ተስፋ ቆረጠ። ተደብቆ የለጠፈውን ወረቀት ተደብቀው ገንጥለውታል። ቆሻሻውን ሊቀንስ ይችላል ያለው ማስጠንቀቂያ የተጻፈበት ወረቀት ከግድግዳው ተገንጥሎ ከወለሉ ወድቋል። ከቆሻሻው ተደባልቋል። በከንቱ ሙከራው ተጸጸተ። በ2 ብር ከ50 ቆሻሻ እንደገዛ ገንዘብ ከፍሎ በገዛ እጁ ቆሻሻውን እንዳበዛ ተሰማው። ወረቀቱ ላይ እንዳፈጠጠ ተስፋ ቆረጠ። የመጨረሻ ማስጠንቀቂያ፣ በህንጻው ውስጥ ለምትኖሩ የዩኒቨርሲቲው ተማሪዎች በሙሉ የዶርማችሁንና የህንጻውን አጠቃላይ ንጽህና እንድትጠብቁ በተደጋጋሚ ማሳሰቢያ ቢሰጣችሁም ቆሻሻ ያላግባብ ከማስወገድ ህገወጥ ተግባራችሁ
አለመቆጠባችሁ ሪፖርት ተደርጓል። በመሆኑም ከዛሬ ዕለት ጀምሮ ከዚህ ተግባራችሁ ተቆጥባችሁ ለሕንጻው ንጽሕና የሚጠበቅባችሁን ኃላፊነት ካልተወጣችሁ የዩኒቨርሲቲውን ሕግና ደንብ ለማክበር ፈቃደኛ እንዳልሆናችሁ በመቁጠር ቢሮ አፋጣኝ ሕጋዊ እርምጃ ለመውሰድ እንደሚገደድ ያስጠነቅቃል። ከሰላምታ ጋር የተማሪዎች አገልግሎት ቢሮ ይላል ወረቀቱ። 2 ብር ከ50 ሳንቲም ከፍሎ በኮምፒውተር ያጻፈውን ማስጠንቀቂያውን ገንጥለውታል፣ ጥለውታል። ደግሞ መገንጠሉ ሳይበቃቸው ማሾፍ መሳለቃቸው፣ በዚያው በወረቀት ላይ ጸያፍ ቃል መለቅለቃቸው። የተማሪዎች አገልግሎት ቢሮ ሕጋዊ ማህተም መጠቀም በማቆሙ የተሰማንን ሐዘን እንገልጻለን ይላል አንዱ ወልጋዳ እጅ ጽሑፍ። የሽንት ቤቱ ቧንቧ እስከሚሰራ በየዶርሙ 2 ፖፖ እንዲከፋፈል እንጠይቃለን በቀይ ብዕር። ሌላው ሻወር ቤት ባንተ የረሳህ ምልክቱን ተናግረ መውሰድ ትችላለህ። ሌላው ስድ ተማሪ። ሌላው ደግሞ ከሰላምታ ጋር ከሚለው ቀጥሎ ከሰላምታ ጋር ለሁላችሁም በነፍስ ወከፍ 8 ቅርጫቶች ለመስጠት ዝግጁ መሆናችንን ስንገልጽ በደስታ ነው የሚል ጽሑፍ አስፍሯል። እሱ ሁሉንም አንብቡ፣ በሁሉም አዘነ፣ በሁሉም ተስፋ ቆረጠ። በውድቅት ሌሊት ነቅቶ ቆሻሻ መልቀሙን መረጠ። ይህንን ሁሉ የሚያደርገው የአካባቢ ብክለት አሳስቦት አይደለም። ከሌሎች የተለየ ቆሻሻ ጥላቻ ኑሮበትም አይደለም። ቆሻሻ ወዶም አይደለም። ቆሻሻ በእጁ ማፈስ የማይጠየፈው እንዲህ ሲያደርግ ጥልቅ እርካታ ይጎናጸፋል። ያገዛት ይመስለዋል። ደፋ ቀናዋን ይቀነሰላት። በተስጣሽ ወረቀቶች፣ የጫት ገረባ፣ የአቮካዶ ልጣጭ፣ ያለቁ ብዕሮች፣ ያረጀ ጥርስ ብሩሽ፣ ደርቆ የተጣጠፈ ካልሲ፣ የተደፈጠጡ የሲጋራ ቁራጮች፣ የተፋቁ የሞባይል ካርዶች፣ የጋዜጣ ቅዳጆች፣ የደረቁ ዳቦዎች፣ የበሶ መበጥበጫ ጎማዎች፣ ያረጀ የጺም መላጫ፣ አንድ እግር ነጠላ ጫማ፣ የሽሮፕ ብልቃጥ፣ የተጎለጎለ ካሴት፣ ክር የሌለው የሞባይል ቻርጀር፣ ያለቀ ሞልወያ፣ የማንጎ ፍሬዎች፣ የሲጋራ ፓኮች፣ የታኘኩ ማስቲካዎች። የመኝታ ክፍሉ ሌት ከቀን ቆሻሻ ያመርታል። በየኮሪደሩ ቀን ከሌት ቆሻሻ ይበተናል። ደረቅ ቆሻሾች፣ እርጥብ ቆሻሻ፣ ፈሳሽ ቆሻሻ የአራቱም የሕንፃ ወለሎች የሰርክ መለያ ሆኗል። የዩኒቨርሲቲው የ3ኛ ዓመት ወንድ ተማሪዎች የመኝታ ሕንፃ ቁጥር 302 ነጋ ጠባ ቆሻሻ አይለዩም። ሕንፃው የቆሻሻ ገንዳ መስሎ ውሎ ማደሩ ከማንም በላይ እሱን ነው የሚያሳስበው። ቆሻሻውን ለመቀነስ የቻለውን ሁሉ አድርጓል። ተማሪዎች ከየመኝታ ቤታቸው የሚያወጡትን ቆሻሻ በአግባቡ ቅርጫቱ ላይ እንዲያጠራቅሙ ባገኙ አጋጣሚ ሁሉ ምክሩን አስተላልፏል። ፈርተው ቢለወጡ ብሎ ማስጠንቀቂያ ጽፎ ለጥፏል። ብዙ ደክሟል። በስተመጨረሻ የሕንፃው ተማሪዎች የማይበዙበትን ግርግሩ ጋብ የሚልበትን ጊዜ እየመረጠ ቆሻሻ መልቀምና መጸዳጃ ቤቱን ማጽዳት ጀመረ። ይህንን ሁሉ የሚያደርገው ስቃይዋን በመጠኑም ቢሆን የቀነሰላት መስሎት ነው። የሕንፃውን ንጽሕና የመጠበቅ ኃላፊነት ከተጣለባቸው 2 የጽዳት ሠራተኞች አንዷ የሆነችውን ጠይም ወጣት ያገዘ መስሎት ነው። ጠይሟ ሴት ደጋግማ ስትማረር ሰምቷታል። ሃይ አምላኬ፣ አሁን ይህም እንጀራ ነው ስትል ሰምቷታል። ጥቁር ኩሬ የሠራውን የመታጠቢያ ቤት ሳህን እየጎረጎረች በሽታ እንጂ ምን አተረፍኩ እያለች እየበረታባት የመጣውን የኩላሊት ሕመም በተመለከተ ለሥራ ባልደረቧ ስታወራ ሰምቷል። ሰምቷት ግን ዝም አላለም። ስቃዩን ሊያቀል ሸክሟን ሊጋራ ተነሳ። ቀድሟት መጥረጊያውን ይመዛል። ከሷ በፊት መወልወያውን ይይዛል። ቆሻሻውን ቀንሶ ይጠብቃታል። ወለሉ ጸዳ ብሎ ሲጠብቃት የሚፈጥርባትን ደስታ ተደብቆ ተመልክቷል። ከመታጠቢያ ቤቱ የወለቀ የበር እጀታ ቀዳዳ ጮልቆ ዛሬስ ተመስገን ነው ልብ ገዙ መሰለኝ እያለች ስትደሰት አይቷታል። ይህን ማየት ፈጽሞ ደስታ ይሰጠዋል። ለወራት ተደብቆ ሕንፃውን እያጸዳ ተደብቆ የእሷን ደስታ በመመልከት ተደሰተ። ሳይነጋ ከእንቅልፉ ነቅቶ ኮሪደሩን ከቆሻሻ ያጸደዋል። ደፋ ቀና እያለ ቆሻሻውን ይጠርጋል። በጠረገው መንገድ እሷ ትመጣበታለች። መማረሯን ትታ ዛሬስ ተመስገን ነው እያለች ፈገግታዋን ይዛ ትመላለስበታለች። የቀሩ ርጋፊ ቆሻሻዎችን ልታጸዳ እንደ ወትሮው እስከ እኩለ ቀን ደፋ ቀና አትልም። ሳይረፍድ የዕለቱን ሥራዋን ታጠናቅቃለች። እሷ የተመደበችባቸውን የሕንፃው 2 ወለሎች በጊዜ አጸዳርታ አጠናቃ የሥራ ባልደረባዋን ቀሪ 2 ወለሎች በማጽዳት ትተባበራለች። እንዲህ ዘና ብላ ሲያት ደስ ይለዋል። ሥራ ሳይበዛባት ድብቅ ውበቷ ከፊቷ ላይ ደምቆ ይታያል።
ደፋ ቀናዋ ሲቀንስላት የበለጠ ታምራለች። ለወራት ዘና እያደረገ ደፋ ቀናዋን እየቀነሰ የበለጠ ስታምር አይቶ ተደሰተ። ተደብቆ ቆሻሻ ማጽዳት፣ ተደብቆ እፎይ ስትል ማየት የዕለት ከዕለት ተግባሩ ሆነ። እጆቹ ቆሻሻውን፣ አይኖቹ እሷን መናፈቅ ያዙ። ሰሞኑን ግን የጽዳት ሰራተኛዋ ከአይኑ ተሰውራለች። ለሳምንታት ወደ ሕንጻው ዝር ሳትል ቆየች። እንደወትሮው ቆሻሻውን ቀንሶ ቢጠብቃትም እሷ ግን ደብዙ አጠፋ። በሷ ምትክ ሌላኛዋ የሥራ ባልደረቧ አራቱንም የሕንጻው ወለሎች ማጽዳት ጀመረች። እሱ ግራ ተጋባ። ምናልባት የኩላሊት ሕመሟ ጠንቶባት አልጋ ላይ ወላ ይሆን ሲል አሰበ። ናፈቀችው። ስራ እንዴት ነው አላት መወልወያ እያጠበች የምትጨምቀውን አዲሲቷን የጽዳት ሰራተኛ። እኔ ምልሽ ያቺ የድሮዋ የጽዳት ሰራተኛ ሰሞኑን የጠፍታ ነው? ፈራ ተባ እያለ መልሶ ጠይቃት። እሷም እንደዋዛ ነገረችው። የዩኒቨርሲቲው የሰራተኞች አስተዳደር ኃላፊ የተማሪዎችን የመኝታ ሕንጻዎች አጠቃላይ ሁኔታ ገምግመዋል። በግምገማቸውም ከተወሰነ ጊዜ ወዲህ በተለይ በሕንጻ ቁጥር 302 የሚኖሩ ተማሪዎች ከቆሻሻ አወጋገድ ጋር በተያያዘ መሻሻል ማሳየታቸውን አረጋግጠዋል። ሕንጻው የድሮ መልኩን ቀይሮ ሌት ተቀን ጸዳ ብሎ መታየቱን ቀጥሏል። ብዙም ቆሻሻ በሌለበት ሕንጻ ቁጥር 302 ሁለት የጽዳት ሰራተኞችን መቅጠር ደግሞ አላግባብ ወጪ ማድረግ ነው። ስለዚህ ያችኛዋንም ከስራ ቀንሰው ሙሉ ሕንጻዋን የማጽዳት ኃላፊነቱን ለዚህኛዋ ሰጡ።